በክፉ መልካም የሚሉ በመልካም ክፉ የሚሉ ጨለማን ብርሃን የሚያደርጉና ብርሃንን ጨለማ የሚሉ ቀላልን ምራምር የሚያደርጉ ጣፋጭን መራራ የሚያደርጉ የእስራኤል ሕዝብ ዓይናችሁን ክፈቱ። ወንድሞች በወንድሞቻቸው ተካወረዋል። አንድ ደም ቢፈስ እንኳን ነገሮች ግን እንደ ሳሙና ይኮረታሉ። ሐሰትን እውነት ይሉታል፣ ጥላቻን ቅንነት ይሉታል። ፍቅር ግን ይንቀሳቀሳሉ እንዳይፈሩ። በገንዘብ ክፉን የሚያቀርቡ እናት ጻድቃንን ወደታች የሚገሉ በክፉ መልካም የሚሉ በመልካም ክፉ የሚሉ ጨለማን ብርሃን የሚያደርጉና ብርሃንን ጨለማ የሚሉ ቀላልን ምራምር የሚያደርጉ ጣፋጭን መራራ የሚያደርጉ የእስራኤል ሕዝብ ዓይናችሁን ክፈቱ። በአንዱ የተወሰነ እያንዳንዱ ተስፋ አለው። እያንዳንዱ ሰው መንገዱ ትክክል እንደሆነ ያምናል። የአባቶችና የአያቶች መንገድ ግን ተረስቷል። እኛ በአንድነት እንኖር ዘንድ ሊያቆሙልን ስለነበር ራሳቸውን ብቻ የሚያዩ የተቀደሱ ብልህ የሚሉ የተማማመ ተስፋ የሚያቀርቡ በክፉ መልካም የሚሉ በመልካም ክፉ የሚሉ ጨለማን ብርሃን የሚያደርጉና ብርሃንን ጨለማ የሚሉ ቀላልን ምራምር የሚያደርጉ ጣፋጭን መራራ የሚያደርጉ የእስራኤል ልጅ ዓይናችሁን ክፈቱ። ያልተመደበ ወሰን የለም፣ የላይ ወይም የታች የለም። አብረን ሄድን አብረን በላን እንደ ወንድሞች ከዘመናት ጀምሮ ደስ ብሎናል። አሁን ግን መንገድ ተበላሸ፣ ቃላት እንደ ቢላ ይኮረታሉ። ግን እኛ ባንድ ሲገናኙ ልባችን በድሮው ደስታ ይሞላ። ወደዚያ ውብ ቀን እንመለስ፣ የአባቶቻችን አንድነት ቁስሎችን ሁሉ ይፈውሳል። በቅርቡ መሬቱ ከታች ትናወጣለህ፣ እንደ የቀድሞ ትንቢት ዘመናት ይመስላል። ግን ጊዜ አልተለወጠም፣ መመለስ ይቻላል። ጨለማን ብርሃን ማድረግ እንችላለን ከእንግዲህ በኋላ። በክፉ መልካም የሚሉ የእውነት ብርሃን ከልባችን እንዳይጠፋ